ሰላም ጉዲናችሁ የጁና ዩቲዩብ ተከታታዮች፣ ዛሬ እንግዲህ ወጣ ባለ ቪዲዮ መጥቼላችኋለሁ። ይህም ወጣ ያለ ቪዲዮ ምንድነው? ሰዎችን ጥያቄ እየጠየቅን በነፃ እንለቃቸውም። ጥያቄውን ከመለሱ የብር ሽልማት ያገኛሉ ማለት ነው። እነማን ናቸው የሚለውን ደግሞ አብራችሁ የምታዩዋቸው ይሆናል። ይህን ጥያቄ እናንተም በመሳተፍ የብሩ ተሸላሚ መሆን ትችላላችሁ። እንግዲህ ቀጥታ ወደ ቪዲዮ ወስዳችኋለሁ። ቴንክ ዩ ያላቆ እግዚአብሔር ይቅርብኝ እናንተ 60 ዓመት ብትሮጥ 108 ኩንታል ትበላለህ ማለት ነው። ገላለው እያለች ነው። እናችሁ ሰላም ነው? የደከመሽ ይመስላል እና እስቲ እንድካምሽን አስመልክተን ሽልማት ልንሸልምሽ ነው። የምሬ ነው አይደለም፣ የካልኩሌሽን ጥያቄ ነው። ቀላል ነው። እኔ አግዝሻለሁ። ያው ጤፍን ይመለከታቸዋል፣ አስቤዛን ይመለከታቸዋል በሚል ነው። ለምሳሌ አንድ ሰው 1 ኪሎ ጤፍ 6 እንጀራ ይወጣዋል አይደለ? 6 እንጀራ ይወጣዋል። በደንብ አዳምጡኝ። 6 እንጀራ የሚወጣው ደግሞ ከሆነ አንድ ሰው ሊያስፈልገው የሚችለው በቀን 3 እንጀራ ሊበላ ይችላል አይደለ? በወር ስንት እንጀራ ይበላል? ወደ ኪሎ ደግሞ ስንቀይረው ስንት ኪሎ ሊሆን ይችላል? 6 በሰላሳ ነው የምናባዛው። አዎ አባዙ፣ ተጠቀሚ፣ ችግር የለውም። አይደለም ከዛ አንድ ሰው ደግሞ የሚበላው በወር በቀን 3 እንጀራ ይበላል። ስንት ኪሎ ያስፈልገዋል? ስንት ኪሎ ያስፈልገዋል ማለት ነው? 15 ኪሎ ይወስዳል ማለት ነው። 15 ኪሎ ይወስዳል። ይሄ ሰው 1 አመት ቢኖር ምን ያህል እኮ 1 አመት ቢበላ ምን ያህል እንጀራ ይበላል? ስንት ኪሎ ይሆናል? ቆይ አንድ ሰው በአንድ ቀን 3 እንጀራ ከበላ በወር ውስጥ 15 ኪሎ ጤፍ ከተጠቀመ 3 እንጀራ ማለት ግማሽ ኪሎ ማለት ነው እኮ። ትቻለሽ፣ ትክክል ነሽ። አባውሽ እሺ፣ ግማሽ ኪሎ ከማባዛት ይቻላል። እንደሱ አይደለም። በጭንቅላት አረ እናግዛችሁ። ከዛ በኋላ ወደ ጭንቅላት እንቀይረዋለን። ችግር የለውም። እስከዛ ደምሩ እናንተ። ከዛ 12 ነው በ30 በወር 15 ኪሎ ደግሞ ለ12 አባዙ በወር አይደል? በ12 በኢትዮጵያ ካሌንደር ነው ወይ? ይቻላል። ስንት ሆነ? 180 ኪሎ ማለት ነው። እንጀራው ስንት ሆነ? 80 ሲባዛ በቀን 3 1080። ይሄ ሰውዬ 60 ዓመት ቢኖር ምን ያህል እንጀራ ይበላል? 64800 ወደ ኩንታል ቀይሪው። እርዳታ ሲካፈል ለመቶ እሺ 648 ኩንታል። ስለዚህ 648 ኩንታል ትበያለሽ ማለት ነው 60 ዓመት ብትኖሪ። እሺ 60 ዓመት 648 ኩንታል ላይ ምን ያህል ማር ማምረት ትችያለሽ አንቺ? ማር ተረፈ ምርት ሽንት ቤት የሚገባው ማለት ነው። ኦኬ በቀን ትደም ግፋይኛ ማራጋለው። እሺ መልስ የለም። ካልኩሌሽን ስሩዋ። አንዴ ወገበስ ያንን ንገሪንና 5500 ብር ቆይ በቀን ስንት ይገባል? አማካኝ የሆነ ነገሩን ነገር ካልኩሌሽን እስከ ሲዛ ድረስ እኮ ካልኩሌሽን እየተጠቀመን ነው አይደል? ይሄ ወር ካልኩሌሽን ደግሞ እንጠላውና ሂሳቡን እኮ የኔ ይመስላል። በቀን 1 ኪሎ ጤፍ አላህ። ኧረ በጭራሽ ቆይ ግማሽ ተጠቀምነን ግማሽ እንጥለዋለን ነው። አይ ያን ያክል አጥሉ። ኧረ በጭራሽ ግማሽ በግማሽ ሰውነታችን ምን ያክል ይጠቀማል? እሱ 3 ነው የምትበይው እኮ 3 ከበላው ምናልባት አንዴ ነው የምገባው። በቀን አንዴ ልትገቢ ትቻለሽ። ምን ያህል ልትይ ትቻለሽ ነው ጥያቄ። ሙሳን ወይ ሩቦ 0.5 ቢሆን እሺ አባጁ 0.5 እርግጠኛ ነሽ? ነገ ደግሞ መዝነሹ ማለት ነው። ነገ እመጣለሁ ትክክለኛው ሪዛልት እንድትነግሪኝ። እሺ አባጁ ስንት መጣልሽ? ይባዛል አይደል? እሱ የአመት እንትን አይደል? በኩንታል እኮ ተቀናሽ አይደል? እኮ ሲካፈል ለ0
ብዛቱ አሪፍ ስም ነው አይደል የሰጠሁት? አይዞን አይዞን። ወይኔ ይቅርታ ለሚኒ 1296 ኪሎ በ60 ዓመት እጠላለሁ እያለች ነው። እሺ ሰላም ናችሁ? እንዴት ናችሁ? ተማሪ እንደመሆናችሁ መጠን ጥያቄ ልጠይቃችሁ ነው። ጥያቄውን ያለ ካልኩሌተር ከመለሳችሁት 500 ብር ሰጣችኋለሁ። በካልኩሌተር ደግሞ ደምራችሁ ካወቃችሁት 300 ብር ሰጣችኋለሁ። ተስማማላችሁ? እኔ ጁናይድ እባላለሁ። አንተስ? ናሆም። ናይስ። እሺ ወደ ጥያቄው እንግባ። 1 ኪሎ ጤፍ 6 እንጀራ ይወጣዋል። 1 ኪሎ ጤፍ 6 እንጀራ ይወጣዋል። አንድ ሰው ደግሞ በቀን ሊበላ የሚችለው 3 እንጀራ ነው። እሺ ስለዚህ 6ቱን ኪሎ ጤፍ አንዱን ኪሎ ጤፍ ለ2 ቀን ይጠቀመዋል ማለት ነው። ተቀበልተናል። እሺ ለወር ምን ያህል ኪሎ ጤፍ ያስፈልገዋል ማለት ነው? ለወር 1 ኪሎ ለ2 ቀን ከሆነ 15 ኪሎ ላግዘኝ። እሺ 15 ኪሎ 15 ኪሎ ያስፈልገዋል። ይሄ ሰው 1 አመት ቢኖር ምን ያህል ኪሎ ጤፍ ያስፈልገዋል? 15 ሲባዛ በ12 180 ኪሎ። ናይስ 180 ኪሎ ለ1 አመት ማለት ነው። ለ60 አመት 60 አመት ቢኖር ይሄ ሰው ስንት ኪሎ ጤፍ ያስፈልገዋል ማለት ነው? 180 ሲባዛ 180 ሲባዛ በ60 10800 አይደለ? ወደ ኩንታል ቀይረው 10800 ሲካፈል ለ100 108 ኩንታል ማለት ነው። 60 አመት ቢኖር አሁን አንተ 60 አመት ብትኖር 108 ኩንታል ትበላለህ ማለት ነው። ያ ማለት 2 አይሱዚ እህል ትበላለህ ማለት ነው አይደለ? እሺ ይሄን ሁሉ በላክ አንተ የምታመርተው ማር ምን ያህል ሊሆን ይችላል? በ60 አመት የምታመርተው ማር የምታራው ማለት ነው እሺ መልስ የለም መልስ የለም። ቢያንስ በቀን ስንት ታራለህ? ለምን አታውቅም? 3 እንጀራ በልተህ ቢያንስ ምን ያህል ታራለህ አንተ? በ60 ዓመት ምን ያህል እንደምጥል ማለት ነው። ምን ኪሎ? እሺ ወደ ኩንታል ቀይረዋል። 21360 አይመጣም እንደዛ ለ60 ኩንታል አይደለማ። አጠቃላይ የመጣው እኮ 108 ነው የመጣው። አጠቃላይ የመጣው 108 ኩንታል እኮ ነው። እሺ ተማሪ ስለሆናችሁ 200 ብር ስጣችሁ። እሺ ይኸው እናመሰግናለን። ቴንክ ዩ። ሰላም ወንድሜ ጁናይድ እባላለሁ። እንዴት ነህ? ሰላም ነው? ጥያቄ ልጠይቅ ነበር እና ጥያቄውን በስነ ስርዓት ከመለስ 500 ብር ሽልማት አለ ማለት ነው። እሺ እስከ ተወሰነ ሰዓት ድረስ ካልኩሌሽን መጠቀም ትችላለህ። ካልኩሌተር መጠቀም ትችላለህ። እሺ ካልኩሌተር አዘጋጅ። እሺ አሁን ወደ አስቤዛ ልወስድ ነው። አንድ ሰው ማለት 1 ኪሎ ጤፍ 6 እንጀራ ይወጣዋል። እሺ አንድ ሰው በቀን 3 እንጀራ ነው ሊበላ የሚችለው። እሺ 3 እንጀራ የሚበላ ከሆነ በወር ምን ያህል ኪሎ ጤፍ ይጠቀማል? 1 ኪሎ 6 ይወጣዋል። እሺ አንድ ሰው በቀን 3 የሚበላ ከሆነ 15 ኪሎ ይወጣዋል ማለት ነው። 15 ኪሎ ይጠቀማል። ያን ይሄ ሰው ደግሞ 1 አመት ቢኖር ምን ያህል ኪሎ ይጠቀማል ማለት ነው? እሺ ልዳምር 15 ሲባዛ በ12 15 ሲባዛ በ12 ሲባዛ በ12 180 ኪሎ። ይሄ ሰውዬ ደግሞ 1 አመት ቢኖር
ማን ነው 60 ዓመት ቢኖር ኦኬ ምን ያህል ኪሎ ግራም መጠቀም ይጠቀማል? እሺ 60 ዓመት እኩል ይሆናል ሲባዛ በ60 10800 ኪሎ ይመገባል ማለት ነው 60 ዓመት ቢኖር። ስለዚህ ወደ ኩንታል እንቀይረው። እሺ ሲባዛ ሲካፈል ለመቶ እኩል በለው ነው 108 ኩንታል አይደለ? እሺ ይሄ ሰው ሊጠቀም የሚችለው 60 ዓመት ቢኖር 108 ኩንታል ነው። 108 ኩንታል ማለት ሁለት አይሱዚ ይበላል ማለት ነው ሰውየው። ሁለት አይሱዚ ይበላል። እሺ ይሄ ሰውዬ 60 ዓመት ቢኖር ምን ያህል ማር ሊያመርት ይችላል? እንዴት ሊያራ ማለት ነው። መልስልኝ 500 ብር። ይሄን ካልኩሌሽን ከመለስክ 500 ብር ሰጣለሁ። እንዴት ይመጣል? እኔ እንጃ። አንተ በቀን ስንቴ ትገባለህ ሽንት ቤት? ሶስቴ ትገባለህ። በቀን ሶስቴ ትገባለህ? ሶስቴ ራሱን ጣልከው ማለት እኮ ሶስቱንም እንጀራ። እሺ መልስ የለም። ጉድ ራሱ የቲክቶክ ፋሚሊያስ እናንተ ሞክሩት። 500 ብር ልሸልማችሁ። አቢ ጁኔድ እባላለሁ። ሰላም ነው? እንዴት ነህ? እዚህ ጋር አንድ የቲክቶክ ቪዲዮ እየሰራን እና የካልኩሌሽን ጥያቄ ነው የምንጠይቀህ። ካልኩሌተር መጠቀም ትችላለህ? ካልኩሌተር መጠቀም ትችላለህ? አዎ ከከበደ ካልኩሌተር መጠቀም ትችላለህ። ጥያቄው ምንድነው? 1 ኪሎ ጤፍ 6 እንጀራ ይወጣዋል። 6 እንጀራ ይወጣዋል። አንድ ሰው ደግሞ በቀን 3 እንጀራ ይበላል። እሺ 3 እንጀራ የሚበላ ከሆነ በወር ውስጥ ስንት ኪሎ ጤፍ ያስፈልገዋል ማለት ነው? አንዱን ኪሎ ለሁለት ጊዜ ነው የሚጠቀመው። አንዱን ኪሎ ለሁለት ጊዜ የሚጠቀመው ከሆነ 6 ጊዜ ይበላል። 6 ጊዜ ይበላዋል እና 15 ኪሎ ይመጣል ማለት ነው። እሺ በሁለት ስናባዛው 15 ኪሎ ይመጣል። ይሄ ሰው ለአመት ቢጠቀም ስንት ኪሎ ጤፍ ይጠቀማል ማለት ነው? ለአመት 12 ሲባዛ በ15 ማለት ነው። እሺ ላባዛው። አባዛው ትችላለህ። 12 ሲባዛ በ15 180 ኪሎ ይጠቀማል ማለት ነው። ይሄ ሰውዬ 60 ዓመት ቢኖር ምን ያህል ይጠቀማል ማለት ነው? አባዛው። እሺ ሲባዛ በ60 180 ሲባዛ በ60 እሺ ስንት መጣለ? 10800 ኪሎ። እሺ ወደ ኩንታል ደግሞ ለመቀየር 10800 ሲካፈል ለ100 ስንት መጣለ? 180 108 ኩንታል። አሁን አንተ 60 ዓመት ብትኖር 108 ኩንታል ትበላለህ ማለት ነው። ገብቷል? ስለዚህ በጭነት ደግሞ ስናሰራው ሁለት አይሱዚ ትበላለህ ማለት ነው። አረ ነው ያልበላ ይኸው ሰራው እኮ ሂሳቡን። ስለዚህ ልንገርህ። እሺ ሁለት አይሱዚ በልተህ ምን ያህል ማር ታመርታለህ ነው ጥያቄ። መልስልን። 500 ብር ቻሌንጅ እኮ ነው። በቀን ስንቴ ታራለህ ነው ጥያቄ። እሺ ድጋሚ አልተመለሰም። ጥያቄ እንጠይቅሽ ነበር። ሀቢብ ሰላም ነው? ደህና ነህ? አማን ነው? ጁኔድ እባላለሁ። አይ እንጋቅሻለሁ። እንግዲህ ውድ ራጂ ፋሚሊያንስ ዛሬ የ1000 ብር ጥያቄ አድርገንልሃል። አንተ 500 ብር ነበረ። እሺ ከመለስከው እሰጥሃለሁ። እሺ ካልኩሌተር መጠቀም ትችላለህ? እሺ ካልኩሌተር መጠቀም ትችላለህ። እሺ ጥያቄው ምንድነው የሚሆነው? አንድ ሰው በቀን 3 እንጀራ ነው ሊበላ የሚችለው። 1 ኪሎ ጤፍ ደግሞ 6 እንጀራ ይወጣዋል። እሺ 6 እንጀራ ይወጣዋል። ግራ ትጋባ ቀላል ነው። እሺ 6 እንጀራ ይወጣዋል አይደለ? ስለዚህ 1 ኪሎ ለሁለት ቀን ይጠቀመዋል ማለት ነው። ተግባባን? 1 ኪሎ ለሁለት ቀን የሚጠቀመው ከሆነ ደግሞ በወር ውስጥ 15 ኪሎ ይጠቀማል ማለት ነው። 15 ኪሎ ጤፍ 15 ኪሎ ጤፍ። አዎ በቀን 1 ኪሎ ለሁለቴ ስለሚጠቀመው ማለት ነው። ትክክል ነኝ አይደል? 1 ኪሎ 6 እንጀራ ነው የሚወጣው። 6 እንጀራ ነው የሚወጣው። 1 ኪሎ ስንት ነው? 6 እንጀራ። እሺ 1 ኪሎ የሚጠቀመው 1 ኪሎ የሚጠቀመው ለሁለት ቀን ማለት ነው። በቀን 3 ስለሚበላ። እሺ አዎ ተግባብተናል። አይ እሺ ስለዚህ ካልኩሌተር ልጠቀም። እሺ አንድ ወር የሚያስፈልገው ስንት ኪሎ ነው? 15 ኪሎ። ስለዚህ ለአመት እናባዛው። ኦኬ 15 ሲባዛ በ12 ናይስ 180 ኪሎ ይበላል ማለት ነው በአመት 180 ኪሎ። ኦኬ እሺ አባዛ ነው። ትክክል ነው። እሺ 180 ኪሎ ይበላል። ይሄ ሰውዬ 60 ዓመት ቢኖር 60 ዓመት ቢኖር ስንት ኪሎ ይበላል ማለት ነው? በ60 እናባዛው። እሺ ይሄ በአመት ስለሆነ እሺ በ60 እናባዛው። 60 ሲባዛ በ60 10800
ኪሎ ይበላል ማለት ነው። 10800 ኪሎ ይበላል። እሺ 10800 ኪሎ ወደ ኩንታል እንቀይረው። ኦኬ ይሄው ልክ ነህ። እሺ እኩል እናደርግና ሲካፈል ለመቶ 108 ኩንታል ይበላል ማለት ነው። 108 ኩንታል ይበላል። እሺ ተግባብተናል። አንተ አሁን 60 ዓመት ብትኖር 2 አይሱዚ ጭነት ትበላለህ ማለት ነው። ጥያቄው እዚህ ጋር ነው። 108 ኩንታል በልተህ በ60 ዓመት ውስጥ ምን ያህል ማር ታመርታለህ ነው ካልኩሌሽኑ። ምን ያህል ማር ታመርታለህ? ግልጽ ላድርግልህ ጥያቄው። ኦኬ 60 ዓመት ኖሬ ማለት ነው። ምን ያህል ማር ታመርታለህ? በ108 ኩንታል መሀል ይመስለኛል። ጥያቄው መልስ ከጤፍ ማር አይመረትም። ኦኬ አይደለም፣ ቀመር አይደለም። ማር ማለት ወደ ቀጥተኛው አማርኛ ስመጣ ምን ያህል ኪሎ ታራለህ ነው። በስመ አብ ወልድ። እሺ ኤፍሬም ሰምተሃል? ምን ያህል ኪሎ ታራለህ ነው። በቃ በ60 ዓመት ውስጥ በቀን ስንቴ ትገባለህ ሽንት ቤት? ሁለቴ ትገባለህ። ስለዚህ ከ75%ን ጣልከው ማለት እኮ ነው። እሺ በቃ ካልኩሌሽን ልስራለን፣ ንገረኝ። በቀን ሁለቴ በቀን ሁለቴ ታራለህ። በቀን ሁለቴ የምታራ ከሆነ ክብደቱን ንገረኝ። ያረን ክብደት እኔ አላውቀውም። እግዚአብሔር ይቅርብኝ። ይቅርብኝ።